በናይሮቢ አንዲት ሴት በናይሮቢ ባንድ ቤተክርስቲያን ውስጥ አንዲት ሴት ሁል ጊዜ ማክሰኞ አማኑኤል ሳትሆን አትቀርም መሰለኝ እሷ ማክሰኞ እየመጣች ቤቱን ትጠርጋለች ሁል ጊዜ። ሌላ ወንድም ደግሞ እዛ ኮርነር ሆኖ ይጸልያል ሁል ጊዜ እየመጣ። ከዛ በኋላ አሳዘነችው ሴትየዋ። በቃ ድሃ ስለሆነች ነው ቤት የምትጠርገው አለ። አሁን ብዙ እኮ ሰው የሚያስበው ድሃ የሆነ ሰው ብቻ ነው ቸርች የሚያገለግለው ብሎ ነው። ክሬዚ በለው እሱ ክሬዚ ማለት ነው። እና ያ ወንድም አዘነላት። እቺ ድሃ ሴት በቃ ሁሌ የመጣች ትጠርጋለች እግዚአብሔርን ቤት ብሎ። ከዛ ሲወጣ ጠራት። ነይ ወደኔ መኪና አላት። እና ወደ እርሱ መኪና ወሰዳትና የሱን ቪዚቲንግ ካርድ ትንሽ ካርድ አድራሻ ያለበትን እንቺ የኔን አድራሻ እኔ ስራ ፈልግልሻለሁ አይዞሽ ይላታል። በቃ እሷ ቤት ስለጠረገች አመሰግናለሁ። ትህትናዋን ከህይወት ብርሃን የተማረችው አመሰግናለሁ ብላ ወሰደችና እሺ ወንድሜ አንተ ደግሞ ወደኔ መኪና ና አለችው። የሱ መኪና የሚኒሊክ መኪና ነው የጨረጨሰ። የሷ ሌተስት 2023 ኒው ብራንድ መኪና ነው የሷ። እና ሴትየዋ በናይሮቢ የአንድ ዓለም አቀፍ ድርጅት ሲኢኦ ዋና ስራ አስኪያጅ ነች። ታላቅ የዓለም አቀፍ ድርጅት ሲኢኦ ማለት ዋና ስራ አስኪያጅ። ከዛ ወንድሜ ሆይ አለችው እና ሽሪንክ አደረገ። ሰውየው ጭምድድ አለ። የሱን መኪናና የሷን ሲያይ በቃ ተጨማደደ። ስማ አለችው ያዳነኝንና በደሙ የዋጀኝን ጌታ ላገለግል ነው ቤት የምጠርገው አለ።